በመጠን የሚኖር ክርስቲያን ምን ጊዜም ሰላማዊ እንቅልፍ ነው ያለው። በመጠን የሚኖር ክርስቲያን ከሰው ጋር አይጣላም፣ ባልንጀሮቹ አያማም። አንዳንዱ ከወንድሞቹ ጋር የተቋረፈው ምን እንደሆነ ታውቃላችሁ? ያው ሲልድ ነው። እነሱ ብዙ ሀብት እያላችሁ ቦኮላ ይፈልጋል። ቱም በኩል የቦኮላ መቀየር ይፈልጋል። ይሄ ሲልድ ነው። ቀደነዋል። በዚህ ጋር በማሽን ተቀዷል። እሱ ከተሰራ በኋላ ደግሞ ታያታላችሁ ቦኮላ መቀየር ነው። ይሄኛው ቦኮላ በአንድ በኩል ተቀይሮለታል፣ አልገባለትም። ይሄኛው እንደምታዩት ባዶ ነው። እንግዲህ ምን ይላል በመጨረሻ እግዚአብሔርስ ቢሆን ለነሱ ለጥለት እየጨመረላቸው ይሄዳል፣ ለኔ ግን ይገኛል ብሎ ለነሱ ለጥለታቸው ስለዛ እየተመለከተ በእግዚአብሔር ላይ ቅያሞቱ እየጨመረ ይሄዳል። እግዚአብሔር ላይ ቅያሞቱ ሲልድ ነው፣ የቀደነው ነው። በዚህ በኩል የፋብሪካ ማቴሪያል ይገባልታል። ያው ጥርስ ወጥቶለታል። አሁን እንግዲህ ወደ ማሽን ነው የሚገባው። ራሱ የቴስቲኒ ብራቾ ራኪንግ መሙያ ማሽን አለ፣ ማቴሪያል አለ። ወደዛ ነው የሚገባው። ከተሞላ በኋላ ታዩታላችሁ። ይሄንን ማሽን ለምትፈልጉ በተጨማሪ ቴስቲኒ መሙላት መስራት ለምትፈልጉ ሰዎች ያ ብራቾ አሪፍ ሆኖ ይሞላል እንግዲህ